ዶሮ ስንት እንደገባ ታውቂያለሽ? እኔ አልሰማሁም። 20 ብር። ምን ነካቸው? ምን አውቃለሁ እኔ። መንግስት የለም እንዴ? የት? እኛ ጋር። እኔ እሱን አላውቅም። እኔ እዛ ውስጥ አታስገቢኝ። ይሄንን ማወቅ አለብህ። አብረው እየበሉ እየተሻረኩ። ኦኬ፣ እንደዛ ነው። አዎ፣ ሽርክነት ቢኖራቸው ነው እንጂ ባይቀምሱ ተሽቆጥቁጦ ይሸጣሉ። ይቀላሉ እንዴ? አንድ ሊትር ዘይት 7 ብር። ምን መጣ? ምን አውቃለሁ እኔ። ስንት ቀን ትበላለች እሷ ሐረርዬ? ግማሽ ቀን ነው። አረ ማማ ግን የብር ካይምራችን በላይ እየሆኑ ነው። ባለፈው 4 ብር ከፍለ አስገድል ያሉት ትዝ ይላችኋል። እሳቸው ናቸውና በጣም የገረመኝ ነገር 7 ብር ሲባል ምን ነካቸው? መንግስት የለም እንዴ? በጣም የገረመኝ ምርጥ ጭንቅላታቸው ከመንግስት ጋር ነጋዴው ተሻርኮ ዶሮ 20 ብር አስገባ። በቃ ኑሮ ጣራ ነክቷል እነሱ። እማማ ዶሮ 2000 ብር መግባቱን ቢሰሙ ምን ሊሉ ነው? በፊት እኮ እንደው በ2000 ብር ጊዜ አንድ በሬ ተገዝቶ ቅርጫ ነበር። በዓልን በተመለከተ እንደውም አንድ ቪዲዮ ላጋራችሁ። ዶሮ ወጥ ለዓመት ማለት እሰራለሁ ብትል በትንሹ አንድ ዶሮ ልስራ ብትል 10,000 ብር ያስወጣል። ታዲያ የትኛው ኢትዮጵያዊ ነው ዛሬ ላይ ከቤት ኪራይ ተርፎ ልጆችን ትምህርት ቤት ከመክፈል ተርፎ ትራንስፖርት ችሎ ልጆቹን አልብሶ ምን ብሎ የተለያዩ ወጪዎች አናቱ ላይ እየጨፈሩበት በምን መንገድ ነው 10,000 ብር አግኝቶ አንድ ኢትዮጵያዊ ዛሬ ዶሮ የሚያርደው ለዓመት ማለት? እስቲ ንገሩኝ። አንድ ዶሮስ ምን ያህል ወጪ ያስወጣል የሚለውን እስቲ ካልኩሌት አድርጉ። አዎ ያስወጣል። ቀልድ ለምን እንቀልዳለን? ዛሬ እኮ ትራንስፖርት ከፍሎ መንቀሳቀስ ያቃተው ማህበረሰብ ያለበት ሀገር ላይ ነው ያለ። እንዲህ መጫወቻውንም በእግሩ እኮ የሚጓዝ ነው እኮ ያለበት። ካልሲ መቀየር አቅቶት አሮ በባዶ እግሩ የሚጓዝ እኮ ያለበት ሰው ነው። ምንድነው እንዴት ነው የሚታሰበው? በዚህ በኩል ስጋ ቀርቦላችኋል 600 ምናምን ብር፣ በዚህ ይሄን ያህል ሚሊዮን እንቁላል ከየት አምጥቶ ይገዛል? ከየት አምጥቶ በምን ተንቀሳቅሶ ምን ሰርቶ ምን ስራ እድል ተፈጥሮለት ይሄ ማህበረሰብ ዶሮ ወጥ የሚሰራ? ዶሮ ወጥ እኮ የሀብታሞች ነው ዶሮ ወጥ። ምን ማለት ነው? እንቁላልስ አሁን ዳው ማህበረሰብ ይጠቀማል? ከየት አምጥቶ ነው ዳው ማህበረሰብ እንቁላል የሚጠቀም? እንቁላል እኮ የቅንጦት ነው። እና እንደው አንዳንዴ ራሳችንን ባንድ ለጥጥ እንዴ። መንግስት አሁን መሰረታዊ ችግር ማስተካከል አለበት። ያ ደግሞ መሰረታዊ ችግሩ የሀገሪቷ ሰላም ነው። ከሰላም ቀጥሎ ደግሞ ስራ መፍጠር አለበት ለወጣቶቹ። ስራ ካልፈጠረ በጣም አስቸጋሪ ነው። ሰላም መፍጠር አለበት። በቃ መሰረታዊ ለሀገሪቷ ሰላም